አቺ ምንድነው? እባክህን ልጆቼን ማበላቸው ነገር የለኝም። በዚህ ነው ዳቦ ይዤላቸው የምገባው። ታዲያ የኔ ቤት የድሃ መሰብሰቢያ ነው እንዴ? እሺ ከዚህ ደግሞ ሁለተኛ እዚህ በር ላይ እንዳላይሽ እሺ? እንግዲህ ያው ሳላ እንዳየኸው አንተ በእግርህ ቆመህ እንድትሄድ የምንችለውን ሁሉ ስንጥር ነበር እስከዛሬ። እኔ ምን እንደሆነ አልገባኝም። ይሄንን ሁሉ ምርመራ አድርገን የምንችለውን ነገር ሁሉ አድርገን በሽታህን ግን ልናውቀው አልቻልንም። እንደዚህ አይነት ነገር ለመጀመሪያ ጊዜ ነው የገጠመን። አሁን ምን ማድረግ እንዳለብን ራሱን ያላቀ እና ምንም መፍትሄ የለውም ነው የምትለኝ? ሳላ እኔ ይሄ ቀርቷል የምለው እኛ ጋር አልሞከርከው ምንም ነገር የለም። ቆይ ግን እንዴት ነው ይሄ ነገር የጀመረ? በምን ምክንያት እንደጀመረ ታስታውሳለህ? የማስታውሰው ይሄንን ነው። አንድ ምስኪን ሴት በሪ ላይ የሆኑ ነገሮችን ስትሸጥ አግኝቻት መጥፎ ቃላት ተናግሬ አስከፍቻት አባረሪያት ነበርና ቤት ስገባ በሩ አደናቀፈኝ። በቃ ያኔ ነው ይሄ ሁሉ ነገር የተጀመረው። ያው እንግዲህ ሳላ በሕክምናው የምንችለውን ነገር ሁሉ አድርገናል። እኔ ግን እንደ ህይወት ተሞክሮ አንድ ነገር የምመክርህ የሰው ቀልብ በጣም ከባድ ነው። አሁን ከነገርከኝ አንፃር እኔ እጅ ልጅ ከየትም ብለህ ፈልገህ አምጥተህ ይቅርታ ብታረግልህ በጣም ጥሩ ይመስለኛል። እስኪ ይህንን ደግሞ ሞክር። እሺ በቃ ያልከኝን ነገር ለማድረግ ሞክራለሁ። መልካም ቀን። ያለውን ነገር ሰው ግቡ። ለፈጣሪ ስትይ በድዬሻለሁ፣ ይቅር በይኝ። መቼም እንደዚህ ሆነህ እያየሁ ይቅር አለ ማለት በፈጣሪም ያስጠይቀኛል። ይቅር ብዬሃለሁ። ያኔ እንደዛ ሳስከፋሽ መጥፎ ቃላትን ስናገረሽ ለፈጣሪ ምን ብለሽ ይሆን? ጌታዬ ይሄ ሰውዬ በእኔ ላይ ኃይሉን አሳይቶኛል፣ አንተም በሱ ላይ ኃይልህን አሳየኝ ብዬ ወደ እሱ አልቅሼ ነበረ። ይሄው አሳየኝ። አሁን ግን ይቅርታ አድርጌልሃለሁ። ለመልካምነትሽ ይሄ ይገባሻል።